በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥቃት ተጠናክሮ ቀጥሏል። በቅርቡ እንኳን በወሎ ሀገረ ስብከት የአርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት በርካታ መነኮሳት መገደላቸው ይታወቃል። መሰል ጥቃቶች በየጊዜው የሚከናወኑ ናቸው። በአርሲም እንደዚሁ በኦርቶዶክስ ምዕመናን ላይ የሚደርሰው ጥቃት እንደቀጠለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እናድን ከጥፋት እንታደግ የሚል ዓለም አቀፍ ዘመቻ ለመጀመር ዝግጅት እየተደረገ ነው። ይህን ዝግጅት በተመለከተ ከሰሞኑ አንድ ቪዲዮ ለኢትዮጵያ ሕዝብ ለዓለም አቀፉ ማህበረሰብም ቀርቧል። ይህን ቪዲዮ ካዘጋጁት ማለት ዶክተር ዮናስ ብሩ የኢኮኖሚ ባለሙያ ዛሬ እንግዳችን ሆነው ስለ ቪዲዮና አጠቃላይ ስለ ዓለም አቀፉ ዘመቻ ማብራሪያ ይሰጡናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ። ዶክተር ዮናስ ብሩ ጤና ይስጥልኝ። አመሰግናለሁ ስለጋበዝከኝ። እንዴት ሰነበትክ? ረጅም ጊዜ ሆነን ሳንገናኝ። ትንሽ ቢዚ ነበርኩኝ በራሴ ጉዳይ፣ ለዛም ነው የጠፋሁት። ያው ዛሬ የተገናኘንበትንም ጉዳይ እንደዚሁ ለመፈጸም በርካታ ስራዎችን እየሰራ እንደነበረ አስታውሳለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳን ዓለም አቀፍ ዘመቻ እንደው ለማዘጋጀት እንቅስቃሴ ላይ ነው ያለው ከሌሎች አካላት ጋር በመሆን አንድ ቪዲዮ ተዘጋጅቶ ተለቋል። እንግዲህ ባንከር ሚዲያም ላይም ይገኛል። በእንግሊዝኛ የተዘጋጀ ነው። በአማርኛ በቅርቡ ተተርጉሞ ለህዝብ የሚቀርብ እንደሚሆን እንጠብቃለን። ያው ዝግጅትም እየተደረገ ነው። ለዛም እስቲ ስለ ቪዲዮ አጭር ማብራሪያ ስጠንና ቪዲዮውን ተመልክተን እንመለሳለን። በቪዲዮ ላይ ስለሆነ የምንወያየው። እንግዲህ ቪዲዮውን ለማዘጋጀት አንዱ ያነሳሳኝ ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ክርስቲያን ቤተክርስቲያን ላይ የሚደርሰው ግፍ ሲስተሚክ የሆነ በመንግስት የተቀነባበረ በመንግስት ኢንከሬጅ የተደረገ መሆኑን ማሳየት መቻል አለብን። አንዱ ትልቁ መሰረታዊ ጥያቄ ምንድን ነው? በአሁኑ ጊዜ መንግስት ማሳየት የሚፈልገው ገጽታ ምንድን ነው? ከድሮ ጀምሮ እንዲሁም ጠቅላይ ሚኒስትሩ ወጥቶ ተናግረዋል። ከድሮም ጀምሮ እኮ ቤተክርስቲያንም ይቃጠላል፣ መስጊድም ይቃጠላል፣ ምንም አዲስ ነገር የለም ብሎ እንትን ያደረገው አለ። ትንሽ ለማካካድ ለማጣጣል የሞከረው ነገር አለ። ለኢንተርናሽናል ኮሚኒቲዎቹን በሚቀርብበት ጊዜ ብዙ ጊዜ የሚላቸው ምንድን ነው? ይሄንን ከአሜሪካኖቹ አካባቢ ነው የሰማሁት። ለምንድን ነው ኮንትሮል የማታደርገው ሲሉት የገንዘብ ስጡኝና ኮንትሮል አደርገዋለሁ። ይሄ እኮ የሶማሌ እና አልሸባብ ምን እጅ ያለበት ነው እና የሙስሊም ፋንዳሜንታሊስቶች ወይንም ደግሞ አክራሪዎች ናቸው ይሄን እያደረጉ ያሉት። እኔ በተቻለ መጠን ሁሉ ነገር እያደረግኩኝ ነው የሚል ነው የሚሰጠው መልስ። ያንን ውሸት እንደሆነ ትክክል እንዳልሆነ ለማሳወቅ በመጀመሪያ ደረጃ በቤተክርስቲያኗ ላይ ዘመቻ የጀመረው ጠቅላይ ሚኒስትሩ ነው። ያንን ለዓለም ማሳወቅ አለብን እና ይሄ አሁን የምናየው ወይንም ደግሞ የምታሳየው ቪዲዮ በጣም አመሰግናለሁ ሙሉ ለሙሉ ለማሳየት በመወሰንህ የ12 ደቂቃ ቪዲዮ ነው። አንድ ሌላ አሁን ነገ ወይንም ዛሬ ማታ ወይንም ነገ የሚለቀቅ የ2 ደቂቃ ተኩል about 2 minutes የሆነች ደግሞ አጭር የተዘጋጀ ነው። ይሄኛው በ5 ክፍሎች የተከፋፈለ ነው። በመጀመሪያ ማሳየት የፈለግነው ወይንም የፈለግኩት የኢትዮጵያን ቤተክርስቲያን ሄሪቴጅ ወይንም ደግሞ ታሪኳን፣ ሰላማዊነቷን ዩሮፕ ሳይመሰረት ነበር ኢትዮጵያ ውስጥ ክርስትና የገባው በአራተኛው ክፍለ ዘመን። በዓለም ውስጥ ፉሊ ኮምፕሊት የሚባለው ባይብል አሁንም ኢትዮጵያ ውስጥ ነው ያለው። እንዲሁም በአሁኑ ጊዜ በጣም ብዙ አፍሪካን አሜሪካን ቸርቾች ወደሱ እየሄዱ ነው። ከዚህ ከኪንግ ጄምስ ባይብል የሚባለው ብዙ ዌስተርኑ ከሚጠቀምበት ኢትዮጵያ ውስጥ ወደ ተገኘው እየሄዱ ነው እና ዋናው ማሳየት የፈለግነው በመጀመሪያ ደረጃ ትልቁ ፒክቸር ወይንም ትልቁ ገጽታ ይሄ ነገር እየተደረገ ያለው ኢትዮጵያ ላይ ብቻ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት የክርስትና ወይንም ፒፕል ኦፍ ዘ ክሮስ የምንላቸው
የመስቀል ተከታዮች ህዝቦች ባሉበት ቦታ ሁሉ መሰረታዊ የሆነ የነሱም ፓርት የሆነ የታሪካቸው አካል የሆነ ቤተክርስቲያን ነው። እሱ እየጠፋ ነው። ያ ደግሞ የሚጠፋው እንዳልኩ በአምስት ነው የምንከፍለው። መጀመሪያ አሁን እንዳልኩ የኢትዮጵያ ቤተክርስቲያን ምን ትመስላለች ገጽታዋን ታሪክ ባጭሩ የሚያሳይ ነው። ሁለተኛው ላይ የኢትዮጵያ ቤተክርስቲያን ላይ ዘመቻ መቼ ነው የተጀመረው? ደርግ ኮሙኒስት ነበረ፣ ሃይማኖት አያስፈልግም ባለበት ጊዜ እኮ እንደዚህ ተመታ አታውቅም ቤተክርስቲያኗ። ቲፒኤልኤፍ ሲመጣ የማርክሲስት ሌኒኒስት እንትኖች ነበሩ፣ ቤተክርስቲያኗ እንደዚህ ተመታ አታውቅም። እንግዲህ በአሁን በቅርብ ታሪክ ውስጥ ይሄ የመጀመሪያው ነገር ነውና ያ ደግሞ የተጀመረው አብይ አህመድ ስልጣን ላይ ከመጣ በኋላ ነው ወይንም በሱ መንግስት ነው። ያንን ለማሳየት በመጀመሪያ ደረጃ አብይ ራሱ ወጥቶ በቴሌቪዥን ላይ ወጥቶ የኢትዮጵያ ኦርቶዶክስ ክርስቲያን ጎጃም አይደለም እዚህ አዲስ አበባ ውስጥ አይደለም ወይ ገዳይና ግድያን ስታሰለጥነው የያዝናችሁ ብሎ ተናግሯል። ያ ማለት ለአገሪቷ ናሽናል ሴኩሪቲ አደጋ ናችሁ ነው አንደኛ። ሁለተኛ በሌላ ጊዜ ደግሞ ቀርቦ ምን አለ? ለኢትዮጵያ ድህነት እኮ ዋና እንትን የቤተ ክርስቲያኗ ነች ብሎ እንግዲህ ይሄ ሁለት ነገሮች ነው ማለት ነው። አንደኛ የናሽናል ሴኩሪቲ የአገሪቷ የሰላም እንትን ምንድነው ነቀርሳ አድርጎ ሲያቀርባት ቤተክርስቲያኗን፣ ሁለተኛ ለኢትዮጵያ ድህነት መሰረታዊ ምክንያቷ እሷ ነች ብሎ ሲያቀርብ ልክ ሂትለር ጂዎቹን ያላቸው ናቸው። እነዚህ ናቸው ሁለቱ ነገሮች ያላቸው። በመጀመሪያ ደረጃ እነዚህ ጂዎች ለጀርመን ናሽናል ሴኩሪቲ ጠንቅ ናቸው ብሎ ነው የፈረጀባቸው። በሁለተኛ ደረጃ እንዳናደግ ያደረጉን የኢኮኖሚ እንትን የፈጠሩብን እነሱ ናቸው ብሎ ነው የኮነናቸው። ከዛ በኋላ መንግስት ከሚያደርግባቸው ውጪ ህዝቡ በእነሱ ላይ ጥላቻ አደረበት። አሁን እኮ መንግስት ብቻ አይደል፣ መንግስት ይሄንን ሲል በሩን የከፈተላቸው ለዘር አክራሪዎች፣ ለሃይማኖት አክራሪዎች። ያው ለጠላትህ ድሃ ያደረገችህ እሷ ነች፣ በሰላም እንዳትኖር እንደገና ደግሞ ገዳይ የምታሰለጥንብህ እሷ ነች ሲል ያ ነው ፍለድ ጌቱን ለቆ ቤተክርስቲያኗን ከጥግ ጥግ አደጋ ላይ ያደረሳት። እነዚህ ሁለት እንግዲህ መጀመሪያ ማነች ቤተክርስቲያኗን አሳየን፣ ሁለተኛ ላይ አብይ ነው ይሄን ነገር የጀመረው እንደዚህ ብሎ በማድረጉ የሚለውን እንትን አሳየን። ሶስተኛ ምን አይነት ግፍ እየተደረገባት ነው ያለው በመንግስት የዘር አክራሪዎች፣ እንደገና የእስልምና አክራሪዎች። የእስልምና አክራሪዎች በምንልበት ጊዜ በጣም መጠንቀቅ አለብን። ምክንያቱም የእስላሞች አጠቃላይ ምክር ቤት ተሰብስቦ ለአብይ ደብዳቤ ጽፏል። ምንድነው ያለው? እቺን ቤተክርስቲያን የሚመቱትን ማንም ይሁኑ